ያማል እንዴ እብድ አንቺን የመሰለሽ ቆንጆ ላድርግ የምችለው ይሄን ብቻ ያው ለመታሽ አልችል ገደል ግባሽ ዞር በልኝ ወደዛ አልፋታሽም ስልሽ አላመንሽኝም እንዴ እሺ በቃ አንተ ስልክ ስጠኝ እኔ ራሴ እደውልልሃለሁ አይ እንደዛማ አይሆንም ያንቺ ስጭ ቶሎ በል ደሞ ዛሬ የተረገመ እንደሌለ እርግጠኛ ነኝ ከዛሬ የተሻለ ቀን የለም ጤና ይባል ምንም ደህና አይደለች ጭራሽ ከቀን ወደ ቀን እየባሰባት ስማኝ አንተ ልጅ እሷን ያገኛት እየመሰለ ጥፋት ማታ በራቸው አትሄድ በአጋጣሚ ናታን ካገኘ ቆዳን ነው የሚገፍልህ አፈህ ብትቀመጥ ይሻላል ግን ደግሞ ካላየኋት አልችልም በጣም ነው የተጎዳችው ስብርብር ብላለች በቃ ቀን በቀን ማጠጣት ማስከር ነው ወላሂ ያንተ ጥፋት ነው ግን ደግሞ ማድረግ ነበረብህ አለማድረግም እችል ነበር አይ እንግዲህ አታልቀስብኝ ምንድነው ወንድ አይደለም እንዴ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ሰላም ናችሁ ሰላማችሁ ብዝት ይበልልን እንዴት ነው ሐረግ ድራማ ምዕራፍ 2 እንዴት እየሄደ ነው እንዴት አያችሁት ትንሽ ግራ አልተጋባችሁም አሁን እንደ አዲስ ገና ምዕራፍ 1 እየጀመረ ነው የሚመስለውና እነ ሉሊት ቢኒያምና ያፌት ምን እያደረጉ ነው የሚለውን እስኪ አብረን እናያለን እንዴት እየሆነ ነው አሁን ሉሊትና ቢኒያም እንዴት አብረው ሊሰሩ ቻሉ ብላችሁ ነው የምታስቡት ሉሊትስ ማበዷ ማን ነው ያረጋገጠው እነ ቢኒያምና ያፌትስ ማን ነው የገደላቸው ሙተዋሉ ብሎስ ለምንድን ነው ቤተሰቡ በሐዘን ውስጥ ያለውና እንዴትስ በህይወት ሊኖሩ ቻሉ የሚለውን ነገር ጥያቄ አልፈጠረባችሁም እንዴት ነው ሳይቀብሯቸው ነው እንዴ ቤተሰቦቻቸው አምነው የተቀበሉት በተለይ ደግሞ እነ ቢኒያም እንዴት ነው ዳጊስ አጎቱ መሞቱን በምንድን ነው ያረጋገጠውና ሁሌ ተጠራጣሪና ጎበዝ ልጅ ነበረ አሁን ግን እንዴት ወዴት እየሄደ ነው ይሄንን ድራማ የሚለውን አብረን እናያለን አሁን ቢኒያምና ሉሊት አብሮ መስራት ጀምረዋሉና እንዴት ነው ካሁን በፊት ቢኒያምና ሉሊት በጣም የማይዋደዱ ሰዎች ነበሩ ግን አሁን ቢኒያም ከያፌት ጋርድ የነበረውና ከሉሊት ጋር ሆኖ እየሰራ ያለው ምን ለማድረግ ይመስላችኋል አሁን ቢኒያም ሆን ብሎ ለናታን ለማጥቃት ነው እንደዚህ ያደረገ ያለው ማለት ነው ለመግደል ሞክሮ ነበር አልተሳካለትም ሆነም ግን አሁን በህይወት መኖሩንም ናታን ያቃል ወይ ሳያቅም እንግዲህ በአብረን የምናየው ይሆናልና አሁን ምን እያደረጉ ነው ሉሊትስ የሱ አለቃ ሆና ነው ወይ እየሰራች ያለችው ምን አቅዳ ነው እሷስ ማበዷ ማን ያረጋገጠው እንዴት ነው እሷን በህይወት እያለች እነ ገነት ያምኗት ገነት ታውቃታለች እንዴት እንደሆነች ሉሊትና አሁንም ስታዋራትም እንደ ኖርማል ነገር ነው የምታዋራትና እንዴት ነው አብዳለች ብሎ እዛ የተዋት የሚለውን ነገር ጥያቄ ሆኗልና ቢኒያምስ እንዴት ከሉሊት ጋር ለመስራት አሰበ ሉሊትስ እንዴት አለቃው ልትሆን ቻለች ወይስ የሌላ የነሱ ሌላ አለቃ አለ ብላችሁ ነው የምታስቡት ለምሳሌ አሁን ትዝታ እስር ቤት እንዳለች ይታወቃልና ይህንን ነገር የምታደርገውን ትዝታ ልትሆን ትችላለች እነሱን አሰማርታ እየሰራች ሊሆን ይችላል ትዝታ ብር እንዳላት ይታወቃልና እነ ሉሊትና ቢኒያም ደግሞ ምንም ብር የላቸውም ያፌትም እንደታሰረና አንድ ቤት ውስጥ ተሰግቶ እንዳለ አይተናልና አሁን ትዝታ ደግሞ ልትፈታ ነው ተብሏል ብትፈታም ግን ምንም አታመጣም እያለ ነበረ ናታን ማለት ነው ግን እኔ በመቆጣጠራት ቦታ ላይ ማስቀመጥ አለባችሁ ብሏል ትዝታ ማለት ነው እና አሁን እነ ሉሊትና ቢኒያምስ ምን ሊያደርጉ ይችላሉ ብላችሁ ነው የምታስቡት ለናታን ያጠቁታል ብላችሁ ነው የምታስቡት ወይስ ናታን አሁን ብዙ ነገር አውቋልና ሊጠቃ አይችልም ብላችሁ ነው የምታስቡት እስኪ ቤተሰቦች እናንተ በኮሜንት ስር አስቀምጡ የሉሊትና የቢኒያም አንድ ላይ ያደረጋቸው ነገር ምን ሊሆን ይችላል ብላችሁ ነው የምታስቡት በሌላ በኩል ደግሞ አሁን ያፌት ራሱን እያወቀ ነው መድኃኒቱ የሚሰጠውም እውነት እየተሰጠው ነው ወይ እየሰጠው ነው ወይ ወንድሙ እየሰጠው ነው ወይ አይደለም የሚለውን እንግዲህ ማን እየሰጠው እንደሆነ ምግብ ማን እንደሚወስድለት ታውቃላችሁ አጎቴ በቃ እኔ እኮ ላንተ ብዙ ነገር ሁኛለሁ ለእናቴም አንተ ግን በጣም ባለጌ ነህ ምናምን ብሎት ነበረ ባለፈውና አሁንስ ምንድነው ያስብ ያለው ያፌት አሁን ወደ ቀልቡ ተመልሰዋልና ከዚህ ቤት ከወጣ ማንና ማን ሊያጠቃ ይችላል ብላችሁ ነው የምታስቡት አሁንም እንደሚወዳትና ለሷ ሲል ደግሞ በህይወት መኖር እንደሚፈልግ አሳይቷል እህቴ እያለ ነበረ እንዴት እንደሆነ ባይታወቅም እሱ በጣም ይወዳታል ግን
ናታን ግን አይወደውም። ምክንያቱ ናታን ከተረገዘ በኋላ ነበረ የሱ እናት አርግዛ ጥላት ይሄደው ማለት ነው። እናም አሁን ያፌት ለናታን በጭራሽ አይወደውም። አሁንም ከዚህ ቤት ከወጣ ለናታን ለማጥቃት ነው አንደኛ እቅዱ የሚሆነው ማለት ነው። እናም በሌላ በኩል ሌላኛው አዲሱ ልጅ ቃል የሚባለውስ ምን ፈልገው ነው ከነ ኤፍራታና ጽ እንደዚህ እየተከታተላቸው ያለው? እንደሚታወቀው የትዝታ ቤተሰብ እንደሆነ ይታወቃል። ሆነም ግን ምን ሊያደርጋቸው ነው አሁን እየተከታተላቸው ያለው? ትዝታ ልካው ነው ወይስ የሆነ ነገር የማናውቀው ነገር አለ ማለት ነው ብላችሁ ነው የምታስቡት? እና አሁን ደግሞ ይሄ ቃል የሚባለውን እህቱ ወደ ጽዮን ልኳታልና እሷን እንድትከታተላትና እንድታምናት ደግሞ ወንድሜ እንደዚህ አድርጎኛል፣ መጥቶኛል፣ በጣም ብዙ ነገር አድርጎኛል እያለቻት ነበረ። ጽ ደግሞ አምናታለች። ካሁን በኋላ ማወቅ አለብሽ፣ ወንድሞች እንደዛ ናቸው እና ከዚህ የባሰም ሊያደርግሽ ይችላል ስትላት ነበረና ቤተሰቦች እንዴት ነው ይሄ ቃል የሚባለው ልጅስ ለኤፍራታን የፈለገው ወይስ ለጽን የፈለገው ወይ ደግሞ ሁሉንም ቤተሰብ ለመበጥበጥና ለመሰለል ነው እንደዚህ እያደረገ ያለው የሚለውንም አብረን የምናየው ይሆናል ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። ሙሉውን ክፍል ቀደም ብለን በኮሚኒቲ ቻነል እንለቀዋለን። ዛሬ ወደዚህ ቻነል የመጣችሁ ለመጀመሪያ ጊዜያችሁ ከሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቻነል የእንግዳ ኖላዊ አለማየሁ እና ሌሎች አጠር ያሉ የአማርኛ ድራማዎችን አጠር መጠን አድርገን እናቀርብላችኋለን። እናንተ የምትፈልጉት ሌላ ድራማ ካለም በኮሜንት ስር አሳውቁን። ለዛሬ ይህንን ነበረ። አስተያየታችሁ ጻፉልን። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እኔ ጨረቃ፣ አንቺም ተስፋ ስትቆርጪ በጣም አዝኜ ነበር። እንኳን በድጋሚ አብረሽን ቆምሽ። እኔ አሁን የምጽናናው በአንቺ ብቻ ነው። አንቺ እኮ አለሜ ነሽ። አሁን ምድር ላይ ምንም አዲስ ነገር የለም። ለመኖር የምጓጓው ራሱ አንቺን ሳይ ብቻ ነው። የኔ ናታን አትፍረድብኝ። ነገሮች ሲደራረቡብኝ ምን ላድርግ? ይህ ሁሉ ነገር ተሰቃይተን አብረን ሆን ፍቅራችን ሙሉ ሆነ ብዬ ሳልጨርስ ድጋሚ ህልም ሆነብኝ። ምን እንደሚሰማሽ እኮ ይገባኛል። ገዳዩን እንደምታምጣልኝ ቃል ገብታልኛል አይደል የኔ ናታን? እኔ ጨረቃ፣ የትም ብዬ አመጣልሻለሁ። ምንም አይነት ነገር ብታይ ለመረዳት ሞክሪሽ። ምንም ማዘን የለብሽም። ምንም ብታደርግ አንተ ልክ ነህ። ስለዚህ በጭራሽ አላዝንብህም።